የሰሙነ ሕማማት ሐሙስ የሕማማት ሰሙነ ሐሙስ በቤተክርስቲያን ብዙ ስያሜዎች ያሉትና በርካታ ድርጊቶች የተፈጸሙበት ልዩ ልዩ ምስጢራት የተከናወኑበት ዕለት ነው። ከነዚህ መጠሪያዎች ውስጥ አንዱ ጸሎተ ሐሙስ ነው። ጸሎተ ሐሙስ እንግዲህ የዓለም መድኃኒት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ የተገለጠ አምላክ መሆኑን ለማስረዳት ለአርአያነት ለቤዛነት ሲል ጠላቶቹ መጥተው እስከሚይዙት ድረስ በጌቴሴማኒ በአትክልቱ ቦታ ሲጸልይ ያመሸበትን ዕለት ለማስታወስ የተሰጠው ስያሜ ነው። ይህም በቅዱስ ወንጌል ከዚህም በኋላ ጌታችን ኢየሱስ ከእነርሱ ጋር ጌቴሴማኒ ወደሚባል ቦታ ሄደ። ደቀ መዛሙርቱንም ወደዚያ ሄጄ እስክጸልይ ድረስ በዚህ ተቀመጡ አላቸው ማለት ቅዱስ ማቴዎስ በወንጌሉ በምዕራፍ 26 ቁጥር 36 ጀምሮ መዝግቦልን ይገኛል ማለት ነው። ስለዚህ እርሱ ጸሎትን ስለጸለየበት ጸልዮ እንድንጸልይ አድርጎ እንድናደርግ ሰርቶ እንድንሰራ አርአያ ሆኖ ቤዛ ሆኖ ምሳሌ ሆኖ ያሳየበትን ዕለት ለማስታወስ ጸሎተ ሐሙስ እየተባለ ይጠራል። ከዚህ በተጨማሪ ሁለተኛ ሕጽበተ እግር እየተባለ ይጠራል። ይህም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ዝቅ ብሎ ያጠበበት ከሐዋርያት ጋር ግብር የገባበትና የክርስትና ሕይወት ማኅተብ የሆነውን ምስጢረ ቁርባንን የመሰረተበት ዕለት ስለሆነ ሕጽበተ እግር እየተባለም ይጠራል። ሕጽበተ እግር እንግዲህ እና ጌታችን እናንተም ለወንድማችሁ እንዲያደርጉ ለማለት የደቀ መዛሙርቱን እግር በማጠቡ ምክንያት የተሰጠ ስያሜ ነው። ይህም በዮሐንስ ወንጌል ምዕራፍ 13 ከቁጥር 16 ጀምሮ ተመዝግቦ የምናገኘው ሲሆን እንዲህ ይላል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥ፣ መልእክተኛም ከላከው አይበልጥ። ይህን ብታውቁ ብታደርጉትም ብፁዓን ናችሁ በማለት ታናናሾቻችንን ታላላቆቻችንን ዝቅ ብለን ብናገልግል ብፁዕ ከሚያሰኙ ስራዎች አንዱ መሆኑን ይናገራል። በሐሙስ ዕለት የሚነበበው የግብረ ሕማማት የምንባብ ክፍልም እንዲህ ይላል። ወንድሞች ሆይ ስለኛ መከራ ስለተቀበለ አሁን እንዘን፣ ማበሻ ጨርቅ ታጥቆ በኩስኩስትም ውሃ ጨምሮ የደቀ መዛሙርቱን እግር ንጹሐን ወገኖቹ ስላጠበ እንፍራ በማለት ግብረ ሕማማትን በዕለቱ ያስነብበናል ማለት ነው። ከዚህ በተጨማሪ ጸሎተ ሐሙስ የምስጢር ቀን እየተባለም ይጠራል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰባቱ ምስጢራተ ቤተክርስቲያን አንዱ ከአምስቱ አዕማደ ምስጢራትም አንዱ የሆነው ምስጢረ ቁርባንን የመሰረተበት ዕለት ነው። ይህም ስለ እናንተ በመስቀል ላይ የሚቆርሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህም ስለ እናንተ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እኛ ከእርሱ ጋር እርሱ ደግሞ ከእኛ ጋር አንድ የሚሆንበትን ምስጢር ከጠላት ከዲያብሎስ ሰውሮ ለደቀ መዛሙርቱ የተገለጠበት ዕለት ስለሆነ የምስጢር ቀን እየተባለ ይጠራል ማለት ነው። ከዚህ በተጨማሪ የአዲስ ኪዳን ሐሙስ እየተባለም ይጠራል። እንግዲህ በቀደመው ዘመን ማለትም በብሉይ ኪዳን ዘመን ሰዎች ለእግዚአብሔር የሚያቀርቡት የተወደደ ስጦታ መስዋዕትና ቁርባን እየተባለ በተለያየ መንገድ ይጠራ ነበር። ከእንስሳት ስጋና ደም የሚዘጋጀው የሚቀርበውን መስዋዕት ሲባል ከእህል ወገን የሚቀርበውን ደግሞ ቁርባን ተብሎ ይጠራ ነበር። በአዲስ ኪዳን ግን አማናዊ ቁርባን መስዋዕት ሰዎች የሚያቀርቡት መባ ሳይሆን ስግው ቃል ኢየሱስ ክርስቶስ ዓለሙን ለማዳን በቀራንዮ አደባባይ በመስቀል ላይ ያቀረበው የሰጠው ቅዱስ ሥጋውና ክቡር ደሙ ስለሆነ ማለት ነው። መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድነት ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ የአዲስ ኪዳን ሐሙስ እየተባለ ይጠራል። ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው፣ ከእርሱ ጠጡ በማለቱም ይታወቃል። ይህም በሉቃስ ወንጌል ምዕራፍ 22 ቁጥር 20 ጀምሮ ተጽፎ እናገኘዋለን። አባ ጊዮርጊስ ዘጋስጫ ይህንን ሲተረጉም በቀራንዮ የምስጢር ስርዓት በኢየሱስ ክርስቶስ ተደረገ። እርሱ ቁርባን፣ መስቀሉ መሠዊያ፣ እርሱ ካህን፣ ሥጋውም የሕይወት እንጀራ ሆነ፣ እርሱ በግ፣ ደሙ ወይን እያለ በመጽሐፈ ምስጢር ላይ ያመሰጥረዋል። ከዚህ በተጨማሪ ጸሎተ ሐሙስ የነጻነት ቀን የነጻነት ሐሙስ እየተባለ ይጠራል። የነጻነት ሐሙስ ለመባል ያበቃውም ለዲያብሎስና ለኃጢአት ባሪያ ሆኖ መኖር ማብቃቱን የሰው ልጅ ያጣውን ክብር መልሶ ማግኘቱን የተረጋገጠበት ዕለት ስለሆነ የተሰጠ ስያሜ ነው። በነጻነት ሊኖር ተፈጥሮ በራሱ ፈቃድ ነጻነቱን የተነጠቀው የሰው ልጅ
ጌታችን በደሙ ከሶ ነፃነቱን መልሶታል። እርሱ ራሱ ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ስለ ሰው ልጆች ነፃነት ሲናገር ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያቸዋለሁ፣ ከአባቴ የሰማሁትን ለእናንተ አሳውቂያቸዋለሁና። የዮሐንስ ወንጌል ምዕራፍ 15 ቁጥር 15 በማለት እንደተናገረ ከባርነት የወጣንበት ልጆች የተባልንበት ቀን ስለሆነ የነፃነት ሐሙስ እየተባለ ይጠራል። በዚህ ዕለት ለፋሲካ በርካታ ዝግጅቶችም ተደርጎበታል። በዚህ ዕለት ልዩ የሚያደርገው ደግሞ ከሁሉም የሰሙነ ሕማማት ዕለታት በተለየ መንገድ ጸሎተ ቅዳሴ ይፈጸምበታል። ቅዳሴውም ቅድም ከላይ እንደገለጽነው ምስጢረ ቁርባን የተፈጸመበት ዕለት ስለሆነ የአዲስ ኪዳን መስዋዕት የተጀመረበት ዕለት ስለሆነ ቅዳሴው በለሆሳስ ያለ ድምጽ ማጉያ ቅዳሴው እንዲቀደስ ቤተክርስቲያናችን ታዛለች። ይህም የሆነበት ይሁዳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለማስያዝ በሹክሹክታ በሚስጥር በድብቅ በለሆሳስ አይሁድን እየመራ ይዟቸው ስለመጣና እሱን ለማስታወስ ቅዳሴው በለሆሳስ ድምጽ ከፍ ብሎ ሳይሰማ እንዲቀደስ ቤተክርስቲያናችን ታዛለች። ስለዚህ ጸሎተ ሐሙስ በዚህ መንገድ በተለያዩ ስያሜዎች የምትጠራ ልዩ ሚስጥራት ልዩ ዕለት